አሜሪካና እስራኤልን ምንድነው ያጣላቸው? እንግዲህ አሁን ላይ እንደወጡ መረጃዎች ከሆነ ማለት ነው አሜሪካና እስራኤል ማለት ነው ተቃርኖ ውስጥ ይገኛሉ። ኔታንያሁን ማስጠንቀቂያ ተሰጥቷቸዋል። የአሜሪካው ምክትል ፕሬዝዳንት ለኔታንያሁን ከኛ ጋር አትጫወት፣ ሁሉም ነገር ልታጣ ትችላለህ፣ ትራምፕ ብቸኛ አጋር ነው፣ ዓለም ሁሉ ይጠላሃል ሲሉም እንግዲህ ማስጠንቀቂያ ሰጥቶታል። ያ ብቻ አይደለም፣ መግደል ለሁሉም ነገር የመፍትሄ አካል ሊሆን አይችልም፣ መነጋገርና መደራደር እያሉት ይገኛሉ። ታዲያ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስም ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያደረጉትን ስምምነት የሚቃወሙ የእስራኤል ጽንፈኞች ባለስልጣናት እንግዲህ አጥብቀውም ተችተዋል። ቫንስም ለእስራኤል በሰጡት ማስጠንቀቂያም ሀገራቱ የሚያጋጥማት እያንዳንዱ የደህንነት ችግር በመግደል ብቻ ልትፈታው እንደማትችል አሳስበዋል። ሐሙስ ዕለትም ለኒውዮርክ ታይምስም በሰጡት ቃለ መጠይቅም ትክክለኛ የመፍትሄ ሀሳባችሁ ምንድነው? 9 ሚሊዮን ህዝብ ያላት ሀገር ናችሁ። እያንዳንዱ የብሔራዊ ደህንነት ችግር በመግደል ብቻ ልትፈቱት አትችሉም በማለትም ስምምነት የሚቃወሙ አካላትንም ጠይቀዋል። እንዲሁም ደግሞ ፕሬዝዳንት ትራምፕ ለእስራኤል አጠቃላይ ድጋፍ ቢኖራቸውም በቅርቡ ግን ከኔታንያሁ ጋር በስልክ በተነጋገሩበት ወቅትም የእስራኤል የሊባኖስ የጥቃት ስልትን ተችቷል። እንዲሁም ደግሞ አንድ ሰው በፈለጋችሁ ቁጥር አፓርታማ ማፍረስ አይጠበቅባችሁም፣ በእነዚያ አፓርታማ ውስጥ ብዙ ሰዎችም አሉ፣ ሁሉም ደግሞ የሄዝቦላ ደጋፊ አይደሉም በማለትም ትራምፕ መናገራቸውም ይታወሳል። በአዲስ መረጃ መልሳለሁ። ፎሎ እያደረጋችሁ